አንተ አቤት ምን ነው ተይዛችሁ ትክራስ እየወጣችሁ እነዚያ ተቀምጠን እንደው እየተያየን አላችለን ሲል ጊዜ ወጠን መጣን። በእንግሊዘኛ ላይ ጎበዝ ነኝ ትላለህ። በእንግሊዘኛ ንገሪስ። እሷ ምን ናት ነው ዘሷ ይዝ ማይፎንቃ ዘን ዘሷ ሽታለችኝስ ዘመዝናናቴሽን ዘመደሰቴሽን ዘመፈንጠዜሽን እሷም ቢታለችኝ ኢዝ ዘመደበሬሽን ዘመጨነቄሽን ዘመጨበሴሽን እንዴት ናችሁ? እግዚአብሔር ይመስገን። ምን ፈልገህ ነው? መታወቂያ ላወጣ ነበር። ኗሪ ነህ? አይ አይደለም፣ ሟች ነኝ። እንደው በዚህ አህያ ምክንያት አገር ልቀይር እንዴ? አገር ልልቀቅ? ኧረ ተው በዚህ አህያ እንደው በፈጠራችሁ። የሰው አህያ እኔ በማንም አህያ እኔ መከራዬን አልብላ። በቃ አህያው ተገንቷል ተብላችኋል። ኧረ ስሙኝ፣ ካሁን በኋላ እኔ አትደውሉ። ደውላችሁ አህያ ተገንቷል አትበሉኝ። በቃ ያና የምታገኙት አህያ ትርፍ ነው፣ ውሰዱት፣ ውሃ ቅዱበት። ያ የምታገኙት ይሄ ቀኝ ጆሮ ቆረጥ ያለ አህያ ያገኘህ ውሰድ። የኛ ተገንቷል ተብለሃል። በቃ እንዴት አድርጌ ላስረዳችሁ? እኔ ውጭ ሀገር ልሂድ እንደ ስልኬ ሲሙ እንዳይሰራ ነው ስልኬን አጥፍቼ እንደ ብዬ ስራ ልስራ። አሁን ስራ የሚያዘኝ አለ ብዙ የጣውላ ቤት ስራ ምሰራ። አሁን መስራት አልቻልኩም እኮ ጣውላ ቤት በዛ እየደወሉ ነው እኔን ዕቃ ምናምን የሚያዙኝ። ስለዚህ ዝም ብዬ አሰስገሰሱም እየደወለ እኔን መከራን አትመሱ። ይበቃ። ካሁን በኋላ ማንም ሰው ደውሎ አህያ ተገኘ አትበሉ። እኔ አያገባኝም ስለ አህያ። ስማጅ አንተ መጣ ደግሞ አደቀ። ምንድነው የከንፈር ወዳጄን እንጋባ ብላት ገንዘብ ያለው ነው ማገባ አላለችም? ኧረ እባክህና ምን አልካት አንተ? እኔማ ገንዘብ አለኝ አልኳታ። የት ኑሮ ነው ደግሞ አንተ ገንዘብ አለኝ የምትላት? እንዴት እኔ ጤናዬን ገንዘብ ያርግ አይደለም ኑር ተጤና በላይ ምን ገንዘብ አለ ተው። እሱ ስናሳማ ጤናውን አድሏል። አንተበት እሷ ማለቷ ገንዘብ ስትልህ እንስሶችን፣ ከብቶችን፣ መሬት እሱ ማለቷ ነው ነው እንዴ? እና ምንድነው እንዴት ሆነማ ተኔ ምን አላት ከብቶችንና የእርሻ መሬቱን ነው አመጣገባ። አንተ ነህ ድምጽ ተወዳዳሪው? ድምጽ የምወዳደረው እኔ ነኝ። ከዚህ በፊት ሰርተህ ታውቃለህ? አዎ። በመሳሪያ ታጅበህ? በሚገባ። እስቲ ለምሳሌ የት? ለምሳሌ ያያዳኘ ሰርግለታ በምንሽር፣ ያያ አስማራ ሰርግለት ደግሞ በጓንዲ። ናየ ናይ የባናንዲ ተከሳሽ ግባ እስቲ። አቤት። ጥፋትን አምነሃል። እናም ለሰኞ የሞት ፍርድ ተፈርዶብሃል። እኔ አይመቸኝም፣ ሰኞ አልመጣም። አለቅም። ለምንድን ነው ማለት? ቻላጋ ልቀቅ እንጂ ምን ቸቸክ ይላል? ልቀቅ እንጂ። ልጅቷን ወዳታለሁ። ምንድን ያለው? ወዳታለሁ ነው የሚለው። ማንን? ልጅቷን ወዳታለሁ። ልጅዎትን ታዲያ እንዴት ይሻላል? ሰደዱን ይርጫታ። አይ ሚሆን አይመስለኝም። እንዴት በሚዋደዱ መሃል አትግቡ ይላል መጣፉ። ታዲያ በጻፎ ቢደርሷ ያጥመቋት እንጂ እንዴ ዳቢሎስ ይርጫታ እንዴ አሁንም ብንው ላይ ዘሳለ በጣራ በቆርቆሮ በግርግዳ ሲሉ አልነበር እንዴ? አዎ ብዬ ነበር። እኔ እኮ ዝም ብሎ ተመሬት ተነስቶ እንቅፋት ሆኖ ተጣልቶ ተጋጭቶ ያዛት መስሎኝ እንጂ የሆነ ታዲያ ወዳትማ ተሆነማ እኔ ምን አገባኝ? እና ወድም ያው እንግዲህ ነገሪ ወይ በግርግዳ ወይ በጣሪያ አስቆጥቆጥ። እኔ በሚዋደዱ መሃል አልገባም። እዛው ፍቅራቸውን ሲጨርሱ እንደ ፍጥርጥራቸው ይሁኑ። እንዴ አይ እኔ ያለሁበትም ስሙ። እኔ መጀመሪያም እኮ የነነ ቄስ ፈልጉ
ንስሐ አባቶትን ፈልጉ ስል እምቢ ብለው ነው። እኔ መንገደኛ ነኝ፣ ደግሞ ቄስ አይደለሁም። ይኸውልዎት በማያገባኝ ገብቼ በፍቅር መሃል ገብቼ የተፈነከትኩ ሰው ነኝ እንጂ ቄስ አይደለሁም። እንደ ፍጥር ጥሩ በሉ እንግዲህ መልካም ፍቅር ይሆንላችሁ። እንግዲህ ደህና ሁኑ። መልካም ጊዜ። አንተ እንዴት ነው ታዝመው? እንዴት ነህ? ስማጅ ገርሞኝ ደግሞ ምን ገረመህ? በፍየል ዘመን በጋቱን የሚባል አንተ ግን ለምንድን ነው? ምን አውቅላለሁ እኔ እና እንግዲህ የፍየልና የበግ ልዩነቱ እሺ ምንድን ነው? አንተ ልዩነቱማ አሁን ለምሳሌ ይኸውልህ በግ ሳር ምናምን ይበላ፣ ፍየል ደግሞ ቅጠላ ቅጠሎችን ነው በብዛት የሚበላ። አንተ እና እንግዲህ አጎትህ ፍየል ነው ማለት ነው? ምን ማለት ነው? እና ቅጠሉን የሚበላው ፍየሉ ነው እንጂ no.